አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሕዝቤ ሆይ ስማኝ፣ ጽድቄ ፈጥኖ ቀርቧል፣ ማዳኔም ወጥቷል፣ ክንዴም በአሕዛብ ላይ ይፈርዳል። እንድንድን ያርገን። እውቀቱ ትምህርቱ በየራሳችሁ ላይ ነው ያለ። የጌታ ቃሉ በየራሳችሁ ላይ ነው ያለ። እዛችሁታል። አፋችሁ ያነባል፣ ሆዳችሁ ያውቃል፣ እጃችሁ ይጥፋል። የጌታ ምንነቱን እዛችሁታል በእጃችሁ። ከዚያ በላይ ጨምሩ የሚል የለም። ይህ ደግሞ ራሱ እግዚአብሔር አምላክ እሱ በመሬት በወንጌል ባይጠቀሙ እስቲ ደግሞ ከኔ ፊት ደርሳችሁ ሄዳችሁ ንገሯቸው ሲል ነው እንጂ ቃሉ ያው ነው። ዙሮ ዙሮ ያው ነው። ዙሮ ያው ነው። ስለዚህ እስቲ ከኔ ደርሳችሁ ተመልሳችሁ ንገሯቸው ስላለ ነው። እና አሁን እንግዲህ እኔ የምነግራችሁ ሁሉም መቼም ታሪክ ነው። መቼም ክፉም ይሁን በጎ አንድ ታሪክ ከተነገረ በዓለም ላይ ሁሉም ነው መቼም ያንን ታሪክ ለማግኘት ሁሉም እንትን ይላል ይፈልጋል። ግን መፈለጉ አይደለም እንድትጠቀሙበት ነው። አንድ ሰው 2 ኃጢአት 3 ኃጢአት ነው የሚሰራ። ከዛ በላይ ያለው ትርፍ ነው። አንድ ሰው ቢሰራ ኃጢአት 2 ኃጢአት 3 ኃጢአት ነው የሚሰራ። ያችን ፍቆ ለመጣል በራስ ላይ ያለውን ነገር ያችን ፍቆ ለመጣል ነው መወዳደር እንጂ። አሁን ግን ነገሩ ከመጀመሪያ እስከ መጨረሻ ድረስ የምነግራችሁ ነገር በጣም ይከብዳል። ግን ለማስረዳት ያህል ነው እንጂ ለመረዳት ያህል ነው እንጂ አንድ ሰው የሚሰራ 3 ኃጢአት 4 ኃጢአት ከዚያ በላይ ሊሰራ አይችልም። እና እንዳይከብዳችሁ ነው አባባል፣ እንዳይከብዳችሁ በየራሳችን ላይ አንዳንዱን ስናስበው ግን ኃጢአታችን ቀላል ሊሆን ይችላል። ግን ስትሰሙት ስለሚከብዳችሁ ምኑን ዘልቀዋለን የሚያሰኝ ነገር አለ። ይሄንማ ምኑን እንገባበታለን፣ ይሄንማ ምኑን ዘልቀዋለን የሚሉም አሉ። ለምን ነገሩ ከመጨረሻ እስከ መጨረሻ እስከ መጀመሪያው እስከ መጨረሻው ሲነገር ያን ሁሉ አንድ ሰው ሊከፍለው አይደለም፣ ያን ሁሉ አንድ ሰው ሊዋጣው አይደለም። እየራሳችን እግዚአብሔር አምላክ ግን ሁሉን አቀናብሮ ክፉንም በጎንም አዘጋጅቶ ልኳል። ይህ የተዘጋጀ ነገር የሚቀነስ ነገር የለውም። ሰዓት ይፈጃል። ሁሉን አቀናብሮ ሲነገር ምኑን ልንዘልቀው ብላችሁ እንዴናችሁ እንዳይሞት ያለችባችሁን ኃጢአት ፍቃችሁ ለመጣል በነፍስ አባታችሁ ወደፊትም ደግሞ የምትጠነቀቁበትን ነገር ነው የምነግራችሁ። እና አይክበዳችሁ፣ ልባችሁን ክፍት አድርጋችሁ ነው መስማት ያለባችሁ እንጂ ቃሉ ዙሮ የእግዚአብሔር ቃል ነው፣ ሌላ ነገር የለውም። ብቻ ከፊቱ ደርሰን ካለበት ቦታ ሄደን የላይኛውን አገራችን አይተን መተን መናገራችን ይደንቅ ነገር ካለፈው ዘመን አልተገኘ ወደፊትም የማይገኝ መልእክት ስለሆነ እውነት መሆኑን ለማመን እውነት መሆኑን በላይኛው ሀገር ሄደን እንዴት ብለን እንደምንኖር ለካ እውነት ነው ወይ ለካ የተረጋገጠ ነገር አይደለም ብለን መጠራጠርን ትተን የነፍሳችን ጉዳይ እንድንሰራ ነው የተላከው እንጂ ዙሮ ደግ ስሩ ነው። መቼም ዙሮ በጎ ሰው ሁኑ ነው፣ ሌላ ነገር የለውም። እና ስለዚህ ህሊናችሁን ከፍታችሁ ልብ ብላችሁ ሰምታችሁ አለባችሁ ያችን ለማውረድ ነው ትግላችሁ። ወደፊትም እንድትጠነቀቁ ነው። እኔ ለራሴ ኃጢአተኛ በደለኛ ነኝ። ለእግዚአብሔር ነኝ። የእግዚአብሔር ውሻ ነኝ። የእግዚአብሔር ወንበዴ ቀመኛ ውሻ ነኝ። ስለዚህ ተመከሪ ሲል ነው ያን ሁሉ መከራ ሳይቶ የለቀቀ እና ቢመልሰኝ ኑሮ ከገዳሚ መግባትም ደረስኩ። እንደሄድኩ ብቀርስ ወይስ በዓለም ብኖርስ እየጨመርኩ ነበር መድሃ ኃጢአቱ። እግዚአብሔር ተመከሪ እንዲህ ያልጉዳ አለብሽ ሲል መክሮ ለቀቀኝ። እግዚአብሔር ይመስገን ብዙ ሰዎችም እየዳኑልኝ ነው ያሉት። እና አሁንም ንገሪ ይድናል ሰው አምናለሁ። ንገሪው ይድናል ሰው፣ ይሄ ነው መልእክቱ። እኔ የሚድኑት እነማን እንደሆነ ያውቃለሁ። ንገሪ ይድናል፣ ዝም ብለሽ ንገሪው ይድናል። የልቁን ያን መከራ ካየሁ አንስቶ ለምን በዋሻ አልገባም ነበር? ለምንስ ከዛፍ ላይ ተንጠልጥጌ አልኖርም ነበር? ለምንስ በበረሃ ስውር አልሄድም ነበር? ንገሪው እንዲድን ህዝቡ ይድናል ንገሪው ስላለ ከሰው ጋር ኑሮኛል እግዚአብሔር እንጂ እንደተበደልኩት በደልና እንዳየሁት መከራ ከሆነ ከሰው ጋር ለመጨመርም አያስፈልግም ነበር።
ግን ስለናንተ ሲል እግዚአብሔር አምላክ ስለናንተ ሲል ስለ ሕዝቡ ሲል ንገሪው ይድናል። አላምንበታለሁ። አሁን የሚከታተል ካለ ይድናል አሁን እና ስለዚህ እኔ በራሴ ኃጢአት ነው የተገረፍኩኝ። ስለ ራሴ ኃጢአት ነው እና ይሄ በዓለም ላይ በትዳር በጎጆ ነበርኩኝ በጎንደር ክፍለ ሀገር ውስጥ። ከዚያ ስንወር እንዲሁ መጣፉን እንሰማለሁ፣ እንዲሁ የሚያስፈራውን እንሰማለን፣ በአባቶች ቃል በወንጌሉ ቃል እንሰማለን። ግን መጠራጠር አለና ማን አየው ማን ዶ አየው? ሰው ሞተ፣ አፈር ተለበሰ፣ ድንጋይ አጠጫ ነው። ቤት ወጥቶ ነው እንደገና ሁለተኛ በሰው እንትን ሆኖ መከራ የሚያገኘውስ የሚል ጥርጥር፣ ከሞተ ማን ተነሳ ማን አየ ነው የሚል ጥርጥር አለ። አሁንም ማን ድኖ ማን ሲመጣ አየ ነው መጨመር ወደዚያው መሄድ እንጂ የተመለሰ ሰው አላየ ነው። ስለዚህ በመጠራጠር ይሆንና አይሆንም በማለት እያወቅኩ አጠፋ ነበር። ከጊዜ ብዛት የተነሳ በመውለድ የተነሳ ሐኪም ቤት ገብቼ 3 ቀን ተንበርክቼ ሐኪም ቤት ገባሁ። ከዚያ ይሆቱ አልፏል ከሆዴ ውስጥ ሐኪም ቤት ገብቼ ኦፕሬሽን ሲያረጉ የመጋቢት ኪዳነ ምሕረት ወቅት ቀኑ ወራቱ መጋቢት ነው። በዚያ ሰዓት 3 ቀን ተንበርክቼ በአራተኛው ሐኪም ቤት ዘወኝ ሲሄዱ ኦፕሬሽን አረጉ። ከዚያ ከቀን 5 ሰዓት ለምሽት 5 ሰዓት ሲቀረው ነፍሴ ከስጋዬ ተለየች። ነፍሴ ከስጋዬ ተለየች። ከዛ አንድ መልአክ የሆነ መልአክ ማንነቱን አላወኩም የሆነ መልአክ እያስከተለኝ ሄደ። ሄደን በብዙ ድካም ደረስን። ከዚያ የደረስን እንደሆነ ታይቶ የማይታወቅ ሀገር እንደ ሰማይ የተዘረጋ አቀበት ቁልቁለት የሌለው የተወለወለ ሀገር ዳርቻው መጠኑ የማይታወቅ በአራት ማዕዘን የተከፈለ ሀገር ደረስን። በአራት ማዕዘን የተከፈለ ሀገር ደረስን። አንዱ ክፍል ሀገር የብርሃን ሀገር፣ አንዱ ክፍል ሀገር የጨለመ፣ ሁለቱ ክፍል ሀገር መስሎ ነው የሚታይ፣ ታሪክ የለውም። ወደ ብርሃኑ ያለው ሀገር ዳርና ዳሩ ዳርቻው አይታወቅም። ከተማውም በዚህ ዓለም የሌለ። ወደ ታይ ቁልቁል አንዱ ክፍል ሀገር ከሰማይ አንስቶ እስከ ምድር ጨለማ። ይህን ስመለከት ይህንን ከተማ ይህን ሀገር ታውቂዋለሽ ወይ ይለኛል። አላውቀውም አልኩት። ይሄ አዲሱ ከተማ የምታየው ይሄ መልካም የሰሩ ሰዎች የሚኖሩበት ገነት መንግስተ ሰማያት የሚባለው ሀገራችን የእውነተኛው ሀገራችን ይሄ ነው። ያን ጊዜ በይህ ዓለም የሚነገረው በመጣፍ የሚነገረው ሁሉ መጥቶ በፊቴ ይሰማኛል። ይሄ ነው ወይ ለካ ያልኩት እንደው ይሄ ነው መልካም የሚሰሩ ሰዎች ይሄ ነው የዘላለም መኖሪያችን ይሄ ነው ቦታችን። ከዚያ ከተማው በጣም የሚያሳሳ የሚያስደንቅ ነው። በጣም የሚያሳሳ እንደገና ቁልቁል እስቲው ስለኝ አንጨለማ ያለው ምንድነው ደግሞ ያልኩት ያ ደግሞ የመከራ ሀገር ነው። ክፉ የሚሰሩ ሰዎች የሚኖሩበት ጨለማ ከሰማው አንስቶ እስከ ምድር ከሶስተኛው ሰማይ ከዚህ ከምናየው ሰማይ በበላይ ሆነን ነው የምናየው። ይሄ ጨለማው ክፉ የሚሰሩ ሰዎች ንስሐ ሳይገቡ የሚመጡ ሰዎች የሚኖሩበት የሲኦል ሀገር የገሃነመ እሳት ያለበት የመከራ ሀገር ነው ይለኛል። ያም ትዝ ይለኛል በመጣፍ የሚነገረው ትዝ ይለኛል። አሁን አንቺ በኃጢአትሽ ብዛት ንስሐ ሳትገቢ ስለመጣሽ ከዚያ ጨለማ ሄደሽ ልትገቢ ነው አለ። ምን ሰርቼ ምን አርጌ ብዬ አንዲት ቃል መልሼለታለሁ። ስራሽማ ተጥፎ ነው የሚቆይሽ አልነግርሽ። የሰው ሁሉ ስራው ተጥፎ ነው የሚቆየው። በሂጅነ ቀጥይ ብሎ ዘቅዝቆ ሂጅነ ሲል ከዛ ፍራቱ እየተንቀጠቀጥኩ እያለቀስኩ እየተንቀጠቀጥኩ ሄደን እዚያ ጨለማ ሀገር የደረስነ ጊዜ በ3 መስመር ተጥፏል። 3 መስመር ነው ተጣፍ። ይሄ ነው ኃጢአትሽ። ሰው ሁሉ ስራው ከዚህ ነው የሚቆየው። ይሄውልሽ ኃጢአትሽ የሰራሽው ስራ የለም። እምሰራውም አልታወቀኝም። ብቻ ልቅሶዬ ማቋረጫ የለውም። ፍራቱ ከፍራቱ ጋር የእሳቱ ጩኸት በዚያ በጨለመው ውስጥ የእሳቱ ጩኸት ይነጉዳል፣ እንደ ንጓድ ይነጉዳል፣ ይጮሃል፣ ምድሩ ይንቀጠቀጣል። ከዚህ ነው የምትገቢ።
እኔ አልተማርኩም፣ አላወቅኩትም፣ ማንበብም አልተቻለኝም። ዝም ብዬ ማልቀስ ነው። ስራሽን እኔ ልንገርሽ አለ። ጠንቋይ ቤት ሄደሻል፣ ሰንበትን ሽረሻል። እጃችሁን አትዘርሩት። በጣም እንደው እንዲህ አድርጋችሁ ያዙ። ሰንበትን ሽረሻል፣ ጠንቋይ ቤት ሄደሻል፣ ነፍስ ገለሻል። 3 መስመር የተሰራው በ3 ኃጢአት ተፈርዶብሻል። እንግዲህ ከዚህ ገሃነመ እሳት ልትገቢ ነው ብሎ ልክ አዲስ አበባ ይቻለው ግንብ ቤት እንደዚያ ትላልቅ ቤት እሳቱ የሚነድበት የብረት እሳት የሚነድበት ከዚያ ጨለማ ውስጥ አልፎ እንደ ገደል ሆኖ ልፍ ብሎ ቁጥር ስፍር የሌለው ተዘግቶ በብረት መስኪን የዚያ ሁሉ ጩኸቱ በውስጥ የሚነደው እሳት የሚጮኸው እንደ ውሃው ሙላት ነው የሚነጉድ ዝም ብሎ ሲያንቀጠቅጥ ምድሩ ሁሉ የተንቀጠቀጠ ነው የሚመስል። ይኸውልሽ የምትገቢ ከዚህ ነው ብሎ ሄዶ አንዱን ግንብ ቤት ይከፍተዋል። በግድ ብሎ የከፈተው እንደሆነ የእሳቱ ነበልባል መጥቶ ከላይ ያርፋል። እምደርስበት ሰዓት ስንቀጠቀጥ መጥቶ ያ እሳት ከላይ ሲያርፍ ገና መሀል ልትገቢ ብሎ መጥቶ ግራ እጄን አንጠልጥሎ ከዚያ ግንብ ቤት ሲያስገባኝ ግንዱ ከመሬት አንስቶ እስከ ቅንጭላቱ ድረስ ክምር ነው፣ የተከመረ እንጨት ነው የሚመስል። የብረት ግንድ ነው። ውፍረቱም እንደምታዩት እንደቆመው ጥድ ነው ውፍረቱ። ያ በሙሉ ይነዳል። ከዛ ከመካከሉ ላይ የብረት አልጋ አለች። ከዚያ ላይ አምዘግዝጎ ከመሃሉ ላይ እሳት ላይ እየጣለኝ ጊዜ ከብረቱ አልጋ ላይ ወድቃለሁ ራቁቴ። ከዛ ወደዚህ እሳት ግንዱና በላይና በታይ ድፍንፍና አድርጎ ሸፍኖ ይዘኛል። እሱ ከበራፏ ላይ ቆሟል። ያ መልአክ ከበራፏ ላይ ቆሞ የገቡም አይወጡ የወጡም አይገቡ፣ የገቡም አይወጡ የወጡም አይገቡ። ገሃነመ እሳት ማለት ይሄ ነው። ኩነኔ ማለት ይሄ ነው። ክፉ የሰራ ሰው ሁሉ የሚኖር በዚህ እንድች እያለ በቃ ያስተምራል። ህድጃፋ ላይ እችላት ቃሉ የገቡም አይወጡ የወጡም አይገቡ። ገሃነመ እሳት ማለት ይሄ ነው። ኩነኔ ማለት ይሄ ነው። ይሄን እያለን ግን ከመካከሉ ግንዱ መሃል ሁኜ በቃ ሰውነቴን ያሳት ያለው ጊዜ ማለለው ነገር የለኝም። ምነው ባልተ በመጣፍ የሚነገረው ሁሉ ይመጣብኛል። ወይኔ ጠጠት ነው ወይኔ ምን በዛን ጊዜ አባቴ ሲነግሩኝ ሳለ አንዱ ገዳም በድ ልብላ ልጠጣ ባላልኩኝ ልልበስ ባላልኩኝ ምን ያለውን ሀብቴን ለነዳይ በሰጠው ለቤተ ክርስቲያኑ በሰጠው ወይኔ እየሰማው እየተነገረ ወይኔ እንዲህ ነው ወይ እንዲህ እየቀረው እያልኩ ምን ባልተፈጠርኩ ምን ሆኜ በቀረሁ ነው የምለው። ሌላ ነገር የምለው ነገር ወዲያው ያሳት ያለኝ ጊዜ በዚያ በሽቦ አልጋ ሰውነቴ እየከሰለ እያረረ እጁ እየተንጠፈጠፈ እንደ ቦይ ውሃ በእሳቱ መካከል ይሄዳል። ከዛም በኋላ እግሬ ቁምጥምጥ ብሎ ወደቀ። በያለበት እርግፍግፍ አለ። ትንሽ የደረቴ ላይ ስትቀርበ ቀረ። ስጋዬን ነፍሴን የሸፈነኝ ስጋ ትንሽ ስትቀረኝ መቀር ቁምጥምጥ ብሎ አንገቴም እግሬም እጄም ቁምጥምጥ ብሎ ወደቀ። አጥንቶቼ እየሾላለኩ በብረቱ ግንድ መሃል ሲወድቁ ይታዩኛል። ከዛ በኋላ ከቀን 5 ሰዓት ነው የገባሁት። ከሌሊት 8 ሰዓት ጨምሯል። 13 ሰዓት ሙሉ ከዚያች ሰዓት ውስጥ ነኝ ያለ። በመጨረሻ አንድየውን አመር ትቢያ ሁኜ ትንሽ ናት ነፍሴ ግን እንደተጠጋች ትንሽ ነገር ናት እንደተጠጋይባት። ከዚያ ነጎድጓድ 13 ሰዓት ከሞላ በኋላ ነጎድጓድ ከሰማይ ሰማያት ይወርዳል። መብረቅና ዝናብ በአንድ ላይ እየተብለጨለጨ ይወርድና 3 ጊዜ የወረወረው ጊዜ መብረቁ ያን ግንብ ቤት ፈረካክሶ ይጥላል። ግልብጥብጥ አርጎ ንጓዱ እየሰነጣጠቀ ሲጥለው ግንቡ በሙሉ ተደርምሶ ወደቀ። ከዚያ እሳቱ ክምር መስሎ ቀረ። ዝም ብሎ እየኖጋ እሳቱ በላይ ዝም ብሎ እንደተቆለለ ቀረ። ከዛም በኋላ እንደ ውሃ ሙላት ሆኖ እንደ ጎርፍ ውሃ በለው ላይ በእሳቱ ላይ ጋልቦት ይመጣል በላይ። ያን ጊዜ ያን እሳት ዳርስ ተዳረ ልምልም አድርጎ ያጠፋው ጊዜ ውሃው ሲያጥበኝ ሰውነቴ እችን ታህል ነኝ። እችን ታህል ሁኜ ነፍሴ በረቂቅ እንደይች እንዳሁኒቱ ሁኜ ነው የምመለከታት እንደይች ብላ። ከዚያ ግንድና ግንዱ እሳቱ ጠፋ በሙሉ አጠፋው። ወርፉ አጠፋው ጊዜ ሰውነቴን በረደ። ያቺው እንደዚያዎቹ ብዬ በረደልኝ፣ ቀዘቀዘ ሰውነቴ። የዛን ጊዜ መነሻ የለኝም። በምን አካሌ ተነስቼ በምን አካሌ ልውረደው ያንን እንጨት? የብረት ግንድ ነው፣ አመድም የለው፣ ብቻ ዝም ብሎ መንደድ ብቻ ነው። እንደኛ እንጨት አመድ የለው።
ከዛም በኋላ እዚያ ተጣብቄ እያዘንኩ እያለ ቅዱስ ሚካኤል መጣ። ቅዱስ ሚካኤልን ያውቃለሁ፣ ምን ጊዜም አውቀዋለሁ። እሱ መጥቶ ተሰቀለ። በእንጨቱ ተሰቅሎ በግንዱ ላይ ተሰቅሎ መጣ አለሁበት ድረስ መጥቶ እያንከባለለ እንዳለሎ ነገር እንድችልች እያደረገ እያንከባለለ አንዱ ግንድ አርፌ አንዱ ግንድ እያደረገ አንከባለ ወረደና ወደዚያ የረጠበውን ቦታ ትቶ ወደዚያ ወደ ደረቁ ቦታ እልፍ አድርጎ አኖረ። ከዛ ተመልሶ ወደና ደግሞ የወዳደቁትን አጥንቶችን ልቅምቅም አድርጎ በሁለት እጁ ይዟቸው መጣ። መጣና ከዚያች አንጥቶ እየለካ ሰውነቴ ሊቀጥል ጀመረ። አንቺ ኃጢአተኛ ሰው ሁሉ በስራው ለነፍስ አባቱ ነግሮ ንስሐ ገባ ይድናል። ምን ነው ለኃጢአትሽ ንስሐ ሳትገቢ ያጠፋሻቸውን ጥፋቶች ንስሐ ሳትገቢ መንጣትሽ ነው ይሁን ሁሉ መከራ የተቀበልሽ። የሰው ሁሉ መኖሪያው ይሄ ነው። በምድር ሳለ ንስሐውን አልከፈለ ኃጢአቱን አጥቦ አልመጣ፣ ይህ ነው መኖሪያው፣ የዘላለም መኖሪያው። ዛሬ ግን ላንቺ ይቅርታ ተደረገልሽ። በዝሙትና በቂም አለመገኘትሽ ይቅርታ ተደርጎልሽ። በዝሙትና በቂም አለመገኘትሽ ነው ይቅርታ የተደረገልሽ አለ። አሁንም ዝሙትና ቂም አያውቀኝም ነበር። ስለዛሬ ተደርጎልሻል። ለእንግዲህ ይኸው ግን ተጠበቂ፣ በዚህ መልኩ ብዙ ሰው ይድናል ብሎ ያንን ጭቃውን የረጠበውን ጭቃ እየፋቀ አጥንት የነቀጣጠላቸው በኋላ ያን የረጠበውን ጭቃ እንደገና በእጁ እየዛቀ እንደ ጎታ ለስኖ ሲቶ ተያያዘ። ሰውነቴ በሙሉ ተነሽ ሲለኝ በሙሉ እንዲች እየተነሳው እግዚአብሔር የተመሰገነ አምላክ በሙሉ እንዲች እየተቀጣጠል የተነሳው ጊዜ በቃ መከራው ወደ ደስታ ተለወጠልኝ። ደስ አለኝ በጣም ሙሉ አካሌን ሳገኝ ደስ አለ። በእንግዲህ ይሄ ምንድነው የሰራዋቸው ስራዎች ስራዎች ከዛ ወደዚያ ትዝ ሲሉኝ ጠንቋይ ቤት ልጅ ታማብኝ 2-3 ጊዜ ሄጄ ነበር። ይህችን ንስሐ አላወጣኋት። ያዳናት መድኃኔዓለም ነው እንጂ ምንም እንትን ጠንቋው አልገለገለልኝም። ቡና ቋጥሬ ብር ይዤ ሄጄ ጨፌ እየሳምኩ አንደኛው ጥፋቴ። ሁለተኛ ሰንበትን ሽረሻል የተባልኩት የሰንበት ውሃ መሪር ነው በእግዚአብሔር ፊት። የሰንበት ሽረት በእግዚአብሔር ፊት መሪር ነው። መሪር ከኃጢአቱ ሁሉ የበለጠ መሪር የሰንበት ሽረት። እሱ ዓርብ መቀዳው ውሃ እሁድ ማታ ያልቅብኛል። ከስራዬ ብዛት እንግዳዬ ብዛት የተነሳ ትልቅ ቤት ነበር ይዤ የነበረ። እሁድ ማታ ሲያልቅብኝ ለሰኞ እንዳይተርፍ ደግሞ ለዕለት ራት እያሉ የሚሉ አባቶች አሉ። ያችን በትንሽ ነገር በትንሽ ገሮዬን እየቀዳሁኝ አንዳንድ ቀን ሲያቋርጠኝ የሻርኳት ሽረት ናት የተጣለች። ባሉ ሳያልፍ ስለቀዳኋት የሰንበት ባል ዓርብ 9 ሰዓት የገባ ሰኞ ዶሮ ሲጮት ነው የሚለቅ። ስለዚህ ባሉ ሳያልፍ የቀዳኋት ውሃ በትንሽ በገሮዬና የመቀዳት ውሃ ያቺ ተጥፋለች። ነፍሰ ገዳይ የተባልኩበት ደግሞ ባለቤቴ እሱም እናት የለው እኔም እናት የለ መጀመሪያ ነን እናት የለንም ሁላችንም ደሃ ሆነ። አሁን በሆዴ ይዤ በወገቤ ይዤ ተጣላን። ምርጠብ ተጣላን። ስንጣላ እንግዲህ ቁርጥ ስንጣላ በሆዴ ይዤ ያስከተልኩ ደግሞ እህቴ ነው ወንድሜ ሂጄ ማን ሊወደኝ ስል የሆዴን በመድኃኒት አውጥቼ ልጣል። ይህን ግን አዝለው ወሰደዳለሁ ስል ከልቤ ተመከረ። ይሄ ነገር በልቤ መክሬ መድኃኒት የሚሰጠው ሰውዬ ቤት ሄድኩኝ። ሂጄ እባክህ ስጠኝ መድኃኒት እንጥንሳ አስወርድልኝ እለዋለሁ። እሱ ደግሞ ስራው የሆነው ሌላ ስራ የለውም። ግን ከትምህርት ብዛት የተነሳ ንስሐ ልግባ እያለ እያወላወለ ሳለ ነው የሄድኩበት። እስካሁን በድያለሁ፣ እስካሁን ብዙ ነፍስ አጥፍቻለሁ። እንግዲህ ሳልሰጥም ንስሐ ልገባ ነው ይለኛል። የዛሬን ስጠኝና ነገ ንስሐ ግባ፣ ገንዘብ ልክፈልህ ያልከኝን ስለው እምቢ አለ። እያለቀስኩ እያዘንኩ ተመለስኩ። ገና አብሮኝ ያለው መልአክ ወዲያው ጥፋታል። ከቤቴ ሳልገባ ነፍሰ ገዳይ ብሎ ጥፋት እንዳሉትም አርጌው ነበር። እሺ ባይል ነው እንጂ ልጁ የሚወጣ ሆኖ ነው እንጂ ነፍሰ ገዳይ የወዳችን ምኞት እንደሚያጠፋና ምሰው። ከዚያ ተመለስኩኝ። ምን አደርጋለሁ ብዬ እንደገና ተመከርነ፣ ተሰዳደብነ፣ ሽማግሌ ሰደበነ። ተቀመጥኩኝ። ማን እሄዳለሁ ስል ተቀመጥኩ። ግድ ነው። ወዲያው ያ ልጅ ተወለደ። መንፈስ ቅዱስ የቀረበው ልጅ፣ ሰው የሚያስታርቅ ጭን በቀል የሌለው ልጅ ዛሬም ቦታ የሚጠብቅ እሱ
ዋላ እች ናት እንግዲህ በልቤ ያሰብኩት እኔ ለንስሐ ለማቅረብ ማን ይሰማብኛል ነው ሽሸገ እነዚህ ናቸው አሳልፈው የሰጡኝ። ከዛም በኋላ በዚያ ጨለማ ውስጥ በይ እንግዲህ ነይ እንሂድ፣ አንቺ ተመለሽ እንግዲህ በዚህ በበቂ የተፈረደባቸው በዚህ ጨለማ ውስጥ እየተዛወርን እናያቸዋለን ይልና ቅዱስ ሚካኤል ፊት ለፊት እየመራዘኝ ገባ ወደ ጨለማው ወደ ደነው ወደ መሃሉ ገባን። የገባን እንደሆነ የጫጫቴው ብዛት፣ የልቅሶ ብዛት፣ የክርፋቱ የግማቱ ብዛት የማይታይ ጉድ የለውም። ሁሉም በእሳት ውስጥ ነው። በገደል የተንጠለጠለ አለ፣ በአውሬ የተያዘ አለ፣ በእሳት ፈላጻ የሚደበደብ አለ፣ በሽቦ ታጥረው የሚቃጠሉ አሉ፣ በገደል የተሰቀሉ አሉ፣ እባብና ዘንዶ ጠልፎ የያዛቸው ሰዎች አሉ፣ ምላሳቸው ተጎልጉሎ የሚንጠፈጠፉ ሰዎች አሉ፣ እንደ ሰም የሚቀልጡ ሰዎች አሉ። ጠንቋይና አስጠንቋይ በጎድጓዳ ስፍራ ላይ ሆነው በእሳት ታፍነው በውስጣቸው ይንጫጫል። በዳሪ ከመውጫው ላይ የቡናው ስኒው ተዘርግቶ ጨፌው ተጎዝጉዞ ቁርሱ ትል እየፈላበት እጃቸው ከሙቀጫው ጋር እንደ እሳት እየነደደ በዕለተ ሰንበት የሚወቅጡት እኒህ ቡና አምላኪያቸው ይሄ የጠንቋይ ቦታ ነው። ልቅሶ ይሰማሻል? አዎ ይሰማኛል። ይህ ልቅሶ የሚሰማሽ እኮ ጠንቋይና አስጠንቋይ ፍርዳቸው በአንድ ነው፣ ቦታቸው አንድ ነው። ይሄ ነው ቁርሳቸውም ይሄ ነው የሚመገቡት። ይሄን እንደ ትል ይፈላበታል ቁርስ የተባለው እዚያ ገምቶ እጃቸው ከሙቀጫው ጋር እሳት እየነደደ ተጣብቆ ይታያል። ይሄው በዕለተ ሰንበት የሚወቅጡት አያቸው። የልቅሶ የጫጫቴያቸው ብዛት እነዚያን እያየን እያዘንኩ መጣ ፍርሃትን ቅጥቅጥን ያን ያየው ጊዜ አልፈን ስንሄድ እንደዚህ እንደ ፈረስና እንደ በቅሎ እንደ መጋዣ ያህላል አቅሙ ትላልቅ መሆኑ ልክ ፈረስና መጋዣ ነው የሚያህል ቀንዱ ጥርሱ ያሞረሞረ አውሬ ምን አይነት እንደሆነ በበሩ ይመጣል፣ እየተንጋጋ ይመጣል። በላኝ እያልኩ ስርገብጋ አይዞሽ ያልተፈረደባትን ነፍስ አያገኟትም። አደንግጭ አንዱን በር ዘለን አንዱ በር ስንገባ ይመጣል እየተንጋጋ ቆማምጦ የሚጥል የተፈረደባትን ነፍስ ነው እንጂ ያልተፈረደባትን አይነካትም። አያደንግጭ እያለፈን ይሄዳል እየተንበደበርኩ እየተንቀጠቀጥኩ እልፍ ስንል ደግሞ ገደሉ በላይ የተደፋ ነው። ውስጡ ጣሊቅ ባህር ንፋስ እና ብርድ የሚያንቀጠቅጥ መቋቋሚ የሌለው ጃልጥ ከዛ ውስጥ የገዛዘ ወገኔ የሚሆን የእናቴ ትንሽ ወንድሟ በንስሐ ኃጢአት እየሰራ ብዙ ነገር ያደርግ ነበረ። ለንስሐ ሳይበቃ ሄደ ነበረ። እሱ ከዚያ በሳት ሰንሰለት አንገቱን ተሰንጎ ታስሮ እዚያ ባህር ውስጥ ይጮሃል። የጠየኩት እንደው ምንድነው ሙነ ነው ያልኩት እንደሆነ እኔማ ተፈርዶብኝ እዚሁ ነኝ ቀልጬ ያለሁኝ። መቋቋሚያ የለው ማደሪያ የለው ምትኝታ የለው። ባህሩ ጣሊቅ ባህር በላይ ገደል ተደፍቶበታል። ብርድ እንቅጥቅጥ ያለበት እሳቱ ሰንሰለት ከአንገቱ ይታወቃል እንጂ የቀረው ጣሊቅ ነው። እሱን በሰማው ጊዜ ልቅሶ መጣ። ለካ ወገኖቻችን ሁሉ እዚህ ነው እየቀለጡ የቀሩ እያልኩ አለቅሳለሁ። እልፍ ስንል ደግሞ 7 ወንዶች በዘንዶ ተጠልፈው ዘንዶ ከዚያ እንዲህ እንደዚህ እንደንትን ነው እንደ ሎየው ባህር ዛፍ ነው የሚያህል 7ቱን ስንት ዙር አድርጎ ጠምጥሞ እንደያዛቸው መረማመድ አቅቷቸዋል። ወንዶች ናቸው። አንገቱ ከአንገታቸው ጋር አቁሟል። ወገባቸውን ጠምዞ በአንድ ላይ ሰንጎዟቸዋል። ለመረማመድ እግራቸው እንዴት ላይ ረማመድ በጅራፍ መግረፊያ እየተገረፉ ምንድናቸው ያወር የተሰቀለባቸው ሲያባቡ ሲያስደነግጡ። እኒህማ በአምድራዊ ሳሉ የሰው ገንዘብ እየዘረፉ ነፍስ እየገደሉ የሰው ገንዘብ ሲዘርፉ የኖሩ ወንበዶች ናቸው። ተመልከቻቸው፣ ስራቸው ይሄ ነው። ሰው ልጅ ከንቱ። ከዛ ወደዚያ ደግሞ እነዚያ ደግሞ አለፉ ሄዱ፣ እየተነዱ ነው የሚሄዱት። አለፉ። እነሱ ካለፉ ወዲያ ደግሞ ሴት ተወንድ ተቆራኝቶ በሳት ሰንሰለት ታስሮ ራቁት ታስሮ ሴቶች ከወንዶች ጋር ታስረው ቁጥር ስፍር የሌላቸው ሰዎች ይመጣሉ። ምንድናቸው? ዘበኛው ያጣድፋቸዋል። ምንድናቸው? እነዚህማ በዝሙት ሲረክሱ የኖሩ ናቸው። ለንስሐ ሳይበቁ ስለመጡ በምድር እየወደዱ የሰሩት ስራ ከዚህ ተካሰው ስበሳቸው ወደ ፍርድ እየሄዱ ነው።
ሴቶች ደግሞ ብቻቸውን ሴቶች ደግሞ ብዙ ሴቶች ደግሞ እሳቱ ገርፏቸው በላያቸው ላይ ማውጫውን ተሸክመው እንደ ንፍሮ ገፈታ በላያቸው ላይ እየፈላ የሚደፋባቸው አሉ። ሰውነታቸው ተቀርፎ ምንድናቸው ደግሞ እነዚህ ሰላቢዎች ናቸው። አይ ሰው ልጅ መከራ ባንፈጠር ይሻል ነበር። ሰላቢዎች በቧቃ የሚሰልቡ ሰዎች አሉ። በዛን ጊዜ በሀገራችን ብዙ ሰላቢዎች አሉ የሚታሙ። እነዚያ ትዝ ይሉኛል። ዋው ማን መነገራችሁ? ዋነ ከንቱ ማን መነገራችሁ? ኃጢአት የሚሰራው ሁሉ ሰው ይታየኛል፣ ይሰማኛል። ማን መነገራችሁ? አሁን ማን መነገራቸው? እንዲህ ያለ መከራ መኖር ተሸክመው ሞልቶ ባፉ እየፈላ ነው የሚፈስባቸው ፍላቱ። እነዚህማ ሰላቢዎች ናቸው። የማንንም ሀብት ሲሰልቡ ሲበሉ የኖሩ ናቸው። ባራጣ የሚያበድሩ ሰዎች ሀብታሞች፣ ባራጣ በወለድ የሚሉ ሰዎች የሚያበድሩ የወር ወለድ የሚቀበሉ ሰዎች እነሱ ተከሰው የኋሊት ታስረው በሳንሰንሰለት ረቃሪቃቸውን መስካሪዎቹ በጎን እየተከተሉ እየተገረፉ ግርፋት ስላችሁ እንደ መጥረቢያ እጀታ ነው መጨበጨው የጅራፉ ከዚህ እንደ መጥረቢያ እጀታ ነው። ዘርፉ ግን ተቆጥሮ አያልቅም። እንዲህ አርጎ ሲገርፈው እንደዚህ አሁን ህጋማው እሳት ላይ ውሃ ሲደፋ ቡል እንደሚለው የእሳት ረመጥ ነው በላያቸው ላይ የሚያርፍባቸው። እነሱ ደግሞ እየተጣደፉ እኛ መስካሮቹ በጎን እንዲህ አድርገው ብቻቸውን በልተዋል፣ ጥለውን በልተዋል። እኛ እየተራብን እየተጠማን አበድሩን ብለን ሲጨንቀን ተበድረን በልተን አይነቱን ሳንከፍላቸው በየወሩ ክፈሉ እያሉ እያስከፈሉን የምንከፍለው ስናጣ ተሰደን በበረሃ ሄደን ራሙተናል እያሉ ይመሰክሩባቸዋል። እናንተ ታገኛላችሁ፣ እነሱ ጨርሰዋል። እነሱ ጨርሰዋል። ሀብታሙን ሰው ለድሃ ማበደር ቢሆን መመጦት በቀረ ማበድሮ በወቅቱ መቀበል እንጂ ወለድ መብላት የመከራ ነው። የምንከፍለው አጣን፣ አይነቱን የምንከፍለው አጣን። ተራብነ ተጠማነ፣ ወለዱ በየወሩ ክፈሉ እየተባለ ስናጣ የምንከፍለው በበረሃ ሄደን በራብ ሙተናል ብለው ጮሁባቸው። እነሱን በመታያቸው እነዚህ ናቸው ሀብታሙ ነው ለድሃ ማበደርና ለድሃ መመጽወት ሲገባቸው ወለድ አራጣ እያሉ ሀብታቸውን የሚያከማቹ ሰዎች ሀብታሞች ናቸው። እነዚህ አያቸው፣ ተመልከቻቸው። የሰው ልጅ ስራው እንደይ ከዛም ደግሞ ዙሪያውን በሽቦ ታጥረው በመካከሉ ብዙ ሰዎች እንደ ሰም ይቀልጣሉ። እሳቱ ይነዳል። ሽቦው በሙሉ እሳት ነው። ዙሪያውን መክፈቻ መዝጊያ የለውም ቤቱ ሲወጥ። ከመካከሉ ሆኖ መውጫ የላቸው እንደ ሰም የሚቀልጡ አሉ። የእሳቱ ጋበት እያረፈባቸው ምንድናቸው? እኒ ደግሞ ታጉረው ያሉት መውጫ የለው መክፈቻ የለው። እንዴት ምንድናቸው ባልኩት ጊዜ ደግሞ እነዚህማ በስልጣናቸው ስጋ ወደሙን ቂም ይዘው የሚቆርሙ ናቸው። ስጋ ወደሙን በቂም የሚቀበሉ በስልጣናቸው የሚፈቱ ስጋ ወደሙ ተቀብሎ ከባለቤቱ ጋር ወዶ የሚፈታ ወዮለት ነው። ወዮለት እነሱ ናቸው። ቂም ይዞ ቁርባን መግባት ስጋ ወደሙ ተቀብሎ አንቺ ከፋሽ ብሎ መፍታት እግዚአብሔር ካልፈታው በቀር ይሄ መከራ እነሱ በሽቦ ታጥረው ዙሪያውን እሳት እየነደደባቸው ነው ያለ። ያረገው ሽማግሌዎች ቁጥር ስፍር የሌላቸው ከአንድ ቦታ እሳት ሆኖ ሲነዳ አይታይም። ምድሩ ግን አያስቆምም፣ ያቃጥላል፣ ይፈጃል። ከዛ ላይ ተቀምጠው ላባቸው እየተንጠፈጠፈ የማይንቀሳቀሱ ሽማግሌዎች አሉ። ብዙ ሰዎች እነዚህ ሲዋቸው ሰው ናቸው፣ አይንቀሳቀሱም። አንገታቸውን ደፍተው ቦታው ያቃጥላል። አግድሞ ሲወት ያቃጥላል እንኳን ተቀምጠው። እነዚህማ በማዳላት የፈረዱ ሽማግሌዎች ናቸው። ጉቦ እየበሉ የፈረዱ ሽማግሌዎች ናቸው። ከዛም በኋላ ደግሞ ገደሉ መጠን የሌለው ከስር መብቀያው አይታወቅ፣ ከላይ መውጫው ማብቂያው አይታወቅ ገደል። ከዛ ላይ ደግሞ ብዙ ሰዎች መቋቋሚያ አጥተው ለጎናቸው ማረፊያ የሚጨብጡት በእጃቸው የሌለ እየተንቀጠቀጡ ከዚያ ገደል ላይ ምንድናቸው ደግሞ እዚያ ላይ እየተሰቀሉት ያልኩት እንደው እነዚህማ በሜዳ ድንግልናቸውን የሚያጠፉ መድኃኒት ቀጥቅጠው ለሰው የሚሰጡ ከመነኮሱ የዘሞቱ 3
ድንግልና አሁን የዛሬ ልጅ ዝም ብሎ ነው እናት አባቱ ሳይድረው በሜዳ ዝም ብሎ ነው የሚወድቀው። ድንግልናቸውን በሜዳ የሰጡ መድኃኒት ቀጥቅጠው ለሰው የሚሰጡ በሰው መዋል ከመነኮስ ወዲያ የሚዘሙቱ እነዚህ ያለ ምጣት አይወርዱም ማለት እስከ ምጣት ድረስ መኖሪያቸው ያናል። ለጎናቸው ማረፊያ የለው፣ ለእጃቸው መጨበጫ የለው፣ ገደል ላይ ናቸው ያሉት። እኒህን ካየን በኋላ እስቲ ያን ማዶ ሀገር ተመልከች ይለኝና አንዱን ክፍል ሀገር ደግሞ መለከተዋለሁ። ያየሁት እንደው አገር መስሎ ይታየኛል። ስመለከተው ያቺ ሀገር ዳር እስከ ዳር ሰው ናት። ሰውም ጥቁር ነው፣ አገሩም ጥቁር ነው። የሚሸጠውን ክሰል ነው የሚመስል። አገሩም ሆነ ሰውም ሆነ ክሰል ነው። ቦታይቱ ጠባቸው። ሰው ከሰው ላይ ተነባብረው ነው ያሉ፣ ግን ስራ ይሰራሉ። ወንዶች እንደ ሳር የሚያጭዱ ይመስላሉ፣ እንደ እንጨት የሚፈልጡ ይመስላሉ፣ እንደ አፈር የሚመሱ እንደ ጭቃ የሚያቦኩ ይመስላሉ። እንደ ልማት ስራ ሴቶች ሲወቅጡ ሲፈጩ ይታያሉ። ጥቁረት ላይ ጥቁረት፣ አገሩም ጥቁር ነው፣ ሰዎችም ጥቁር ናቸው።